ሰላም እንዴት ናችሁ? በ20 ቀን ውስጥ የዩቲዩብ የፌስቡክ እንዲሁም ደግሞ የቲክቶክ አካውንቴን ሞኒታይዝ አድርጌ ገንዘብ መስራት እፈልጋለሁ የምትሉ ሰዎች 20 ቀን የሚቆይ ለ10 ሰዎች የተዘጋጀ ቻሌንጅ አለ። ይህን ቻሌንጅ መቀላቀል ትችላላችሁ። የዚህ ቻሌንጅ ዓላማው ምንድነው? ሚኒመም 10,000 የሚሆኑ ሰዎችን ኢንተርናሽናል የሆነ ቲክቶክ እንዲሁም ደግሞ ዩቲዩብ አካውንት ከፍተው በ20 ቀን ውስጥ ሞኒታይዝ አድርገው ገንዘብ መስራት እንዲችሉ ማድረግ ነው ማለት ነው የዚህ ቻሌንጅ ዓላማ። ወደዚህ ቻሌንጅ ስትቀላቀሉ የሚያስፈልጓቸው ነገሮች ምንድን ነው? አንደኛ ስልክ ወይም ደግሞ ላፕቶፕ ኦር ኮምፒውተር ወይም ደግሞ ታብሌት ያስፈልጋቸዋል ማለት ነው። እንዲሁም ደግሞ ኢንተርኔት ወይም ደግሞ ዋይፋይ ያስፈልጋቸዋል ማለት ነው። ምክንያቱም እያንዳንዱን ነገር የላይቭ ፕሮግራም ስለሚኖረን እንዲሁም ደግሞ የተለያዩ ኦንላይን የምንሰራቸው ስራዎችም ስላሉ እነዚህ ነገሮች ያስፈልጓቸዋል ማለት ነው። እንዲሁም ደግሞ የስራ ፍላጎት ሊኖራችሁ ይገባል ማለት ነው። እናንተ ደግሞ ይህን ቻሌንጅ መቀላቀል እፈልጋለሁ በ20 ቀን ውስጥ የዩቲዩብ የፌስቡክ እንዲሁም ደግሞ የቲክቶክ አካውንቴን ሞኔታይዝ ማድረግ እፈልጋለሁ የምትሉ ሰዎች የስ እያላችሁ ከታች ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ የተዘጋጀ ቴሌግራም ግሩፕ ስላለ እዚህ ቴሌግራም ግሩፕ ውስጥ ነው እንግዲህ እያንዳንዱን ነገር ማኔጅ እያደረግን ሁሉን ነገር የምንሰራው ማለት ነው። እዚህ ቴሌግራም ላይ ጆይን ማድረግ ትችላላችሁ ማለት ነው። ኤአይ ዩቲዩበርስ ቻናል ብላችሁ ቴሌግራም ሰርች ባራችሁ ላይ ላይክ በዚህ መልኩ ማለት ነው እሱ ጋር መቀላቀል ትችላላችሁ ማለት ነው። እንግዲህ በእነዚህ 20 ቀኖች ብዙ ስራዎች አሉ፣ ወደፊት እገልጽላችኋለሁ ማለት ነው። እያንዳንዱን ቀን ምን ስራ እንደምንሰራበት እና ምን እንደምናደርግ የተለያዩ ተግባራቶችን ስለምናደርግ እያንዳንዱን ቀኖች በከፋፍለን አስቀምጠናል ማለት ነው። እንግዲህ ወደፊት የማሳያችሁ ይሆናል። እንግዲህ በዚህ ፕሮግራም ውስጥ ብዙ ነገሮች ነው ያሉ። የቪዲዮ ኤዲቲንግ ፕሮግራም አለ፣ እንዲሁም ደግሞ የተለያዩ ፕሮግራሞች ስላሉ ወደፊት ሙሉን እገልጽላችኋለሁ ማለት ነው። ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። ምክንያቱም እያንዳንዱን የምንሰራውን ስራ እዚህ ዩቲዩብ ላይ ነው ማለት ነው አፕሎድ የምናደርገው። እናንተ እያንዳንዱን የምንለቃቸውን ነገሮች ኖቲፊኬሽን እንዲደርሳችሁ ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። ስለዚህ ሰብስክራይብ አድርጉና እያንዳንዱን ነገር ወደፊት ምን እንደምንሰራ እናያለን ማለት ነው። ስለዚህ ተከታተሉኝ፣ ሰብስክራይብ አድርጋችሁ። እንግዲህ የ20 ቀን ቻሌንጅን ስንጀምር በእነዛ 20 ቀን ውስጥ የምንሰራቸው ስራዎችን ከፋፍለን በዚህ መልኩ አስቀምጠናል ማለት ነው። እንግዲህ ዳይዋን ኢንተርናሽናል የሆነ ወይም ደግሞ ገንዘብ መስራት የሚችል ቲክቶክ አካውንት መክፈትና የከፈትነውን አካውንት ሙሉ ፕሮፋይል መሙላት። ለምሳሌ የተለያዩ ፕሮፋይል ፎቶዎችን ማስገባት፣ የቲክቶክ ባዮችን ኢንፎርሜሽኖችን መሙላት፣ እንዲሁም ደግሞ ከፈትነው ቲክቶክ ባዮ ላይ የተለያዩ የራሳችን የዩቲዩብ ሊንክ እንዲሁም ደግሞ የቴሌግራም ሊንኮቻችንን እዛ ባዮ ላይ አድ የማድረግና ሙሉ ሴቲንግ የማስተካከል እንዲሁም ደግሞ የከፈትነውን የቲክቶክ አካውንት ትክክለኛ መሆኑን የማረጋገጥ ስራ ነው ማለት ነው የምንሰራ በመጀመሪያ ቀን። እንዲሁም ደግሞ ዳይ ቱ ኤንድ ስሪ ደግሞ የከፈትነውን ቲክቶክ አካውንት 10,000 ፎሎወር የመሙላት ፕሮግራም ነው ማለት ነው። እንግዲህ በእነዚህ 2 ቀን ውስጥ 10,000 ፎሎወር የመሙላት ፕሮግራም ነው ማለት ነው። እንግዲህ ቲክቶክ ላይ ሞኔታይዝ ለመሆን 10,000 ፎሎወር ስለሚያስፈልግ እሱን የመሙላት ፕሮግራም ነው ማለት ነው የምናስሄደው። ዳይ ፎር ምንድነው? ኢንተርናሽናል ወይም ደግሞ ገንዘብ መስራት የሚችል የዩቲዩብ ቻናል አከፋፈት ወይም ደግሞ መክፈት ፕሮግራም ነው ማለት ነው። እንዲሁም ደግሞ የከፈትነውን የዩቲዩብ ቻናል ሙሉ ፕሮፋይል ፒክቸር የማስገባት የተለያዩ ዲስክሪፕሽኖችን፣ ኢንፎርሜሽኖችን እንዲሁም ደግሞ የተለያዩ ሴቲንጎችን የማስተካከል ፕሮግራም ነው ማለት ነው። 4ኛው ቀን እንግዲህ እሱን ካረግን በኋላ 5 እና 6ኛ ቀን ምንድነው? የከፈትነውን የዩቲዩብ ቻናል 1,000 ሰብስክራይበር እና ከዛም በላይ የመሙላት ፕሮግራም ነው ማለት ነው። እንግዲህ እያንዳንዳችንን የ10 ሺዎችንን እንግዲህ እያንዳንዳችን ከፈትነውን ዩቲዩብ ቻናል ሚኒመም 1,000 ሰብስክራይበር መሙላት ነው ማለት ነው። እንግዲህ ዩቲዩብ ላይ ሞኔታይዝ ለማድረግ 1,000 ሰብስክራይበር ነው ማለት ነው የሚያስፈልገው። ከዛም በላይ የማድረግ ፕሮግራም ነው ማለት ነው። እንግዲህ በ5 እና በ6ኛ ቀን የምንሰራው ስራ ማለት ነው። ወይም ዳይ 8 ኢንተርናሽናል ወይም ደግሞ ገንዘብ መስራት የሚችል የፌስቡክ አካውንት እና ፔጅ መክፈት እንዲሁም ደግሞ የተለያዩ ፕሮፋይል ፒክቸሮችን፣ ከቨር ፎቶዎችን እንዲሁም ደግሞ ፕሮፌሽናል ኢንፎርሜሽን እንዲሁም ደግሞ ፐርሰናል ኢንፎርሜሽን መሙላት እንዲሁም ደግሞ የተለያዩ ሴቲንጎችን ማስተካከል ነው ማለት ነው። በ8ኛው ቀን የምንሰራው። በ9ኛው በ10ኛው ቀን ምንድነው ደግሞ የከፈትነውን የፌስቡክ ፔጅ 1,000 ፎሎወር መሙላት ነው። እንግዲህ
ፌስቡክ ላይም በተመሳሳይ እንደ ቲክቶክ 10,000 ፎሎወር ነው ማለት ነው የሚያስፈልገን። ስለዚህ 10,000 ፎሎወር የመሙላት ፕሮግራም ነው ማለት ነው በ9ኛ በ10ኛው ቀን የምናደርገው ማለት ነው። በ11ኛው ቀን ምንድነው ለቪዲዮ ኤዲቲንግ የሚያስፈልጉ ቱሎችን ማወቅ፣ ለምሳሌ አፕሊኬሽኖችን፣ ዌብሳይቶችን፣ የተለያዩ አርቲፊሻል ኢንቴሊጀንሶች እና ፉቴጆችን የምናይበት ደግሞ የት እንዳሉ የምናውቅበት ቀን ነው ማለት ነው። እንግዲህ 11ኛው ቀን 12 እና 13 ደግሞ ምንድነው ካፕከት ቪዲዮ ኤዲቲንግ ለርኒንግ ፕሮግራም ነው ማለት ነው። እንግዲህ መቼም ሁላችንም የኤዲቲንግ ስኪሉ አለን ማለት አይደለም። የኤዲቲንግ ስኪሉ የሌላቸው ሰዎችን የማሳየት ነው ማለት ነው። ስለዚህ በ12 እና በ13ኛው ቀን ካፕከት ቪዲዮ ኤዲቲንግ ለርኒንግ ፕሮግራም ነው ማለት ነው ያለን። ምክንያቱም ሪከርድ ያደረግነው ወይም ደግሞ የቀረጽነውን ቪዲዮ ዝም ብለን አይደለም አፕሎድ የምናደርገው። ስለዚህ አፕሎድ ከማድረጋችን በፊት ኤዲቲንግ ስለሚያስፈልገን ይህን ኤዲቲንግ ፕሮግራም አዘጋጅተናል ማለት ነው። በ14ኛው ቀን ደግሞ ምንድነው ቢያንስ ሚኒመም 3 ቪዲዮ ኮንተንት ፕሪፓሬሽን ይኖራል ማለት ነው። ለምሳሌ እናንተ የተለያየ የራሳችሁ የሆነ ስኪል ስለሚኖራችሁ ቢያንስ ሶስት ቪዲዮ ኤዲቲንግ ሶስት ቪዲዮ ኮንተንት ፕሪፓሬሽን ፕሮግራም ይኖረናል ማለት ነው በ14ኛው ቀን። በ15ኛው ቀን ደግሞ ቪዲዮ አፕሎዲንግ ፕሮግራም ይኖራል ማለት ነው። ለምሳሌ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ እንዴት አድርገን የቪዲዮችንን ወይም ደግሞ የተለያየ ኮንተንታችንን እንዴት አፕሎድ እንደምናደርግ ትክክለኛ በሆነ መንገድ የምናይበት ነው ማለት ነው 15ኛው ቀን። 17ኛው ቀን ደግሞ ሁሉም ሜምበር አፕሎድ ያደረገውን ቪዲዮ ለምሳሌ ቲክቶክ ላይም ሊሆን ይችላል፣ ዩቲዩብ ላይም ሊሆን ይችላል፣ እንዲሁም ደግሞ ፌስቡክ ላይም ሊሆን ይችላል እየገባን ላይክ፣ ሼር፣ ኮሜንት እና ኮፒ ሊንክ የማድረግ ፕሮግራም ነው ማለት ነው 16ኛው ቀን። በ17ኛው ቀን ምንድን ነው ቲክቶክ ላይ 10,000 ፎሎወር፣ ዩቲዩብ ላይ 1,000 ሰብስክራይበር፣ ፌስቡክ ላይ 10,000 ፎሎወር ያልሞሉ ሜምበር ካሉ የእነሱን መሙላት ነው ማለት ነው። ላይቭ ፕሮግራም ይኖራል ማለት ነው። ያን ላይቭ ፕሮግራም ገብተን በዛ ላይቭ ፕሮግራም ላይ የተለያዩ ጥያቄዎችን ማስተካከል ነው ማለት ነው የሚሆነው። እንግዲህ አሁን ባልኳችሁ መሰረት ነው ማለት ነው የምናደርገው ማለት ነው። ሙሉን የምናደርገው አሁን ባልኳችሁ ባወጣነው ፕሮግራም መሰረት ነው ማለት ነው የምንሄድ። ስለዚህ ይህም ፕሮግራም እቀላቀላለሁኝ እኔም መስራት እፈልጋለሁኝ የምትሉ ሰዎች አሁንም እንደነገርኳችሁ በዚህ ቴሌግራም ቻናል ጆይን አድርጉ። ይህን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ሜምበር ሁኑ። ይህን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቻሌንጁን መቀላቀል ትችላላችሁ ማለት ነው። ቻሌንጁ ሚኒመም እንደነገርኳችሁ 10,000 ሰው መሙላት አለበት። ምክንያቱም 10,000 ሰው መሙላት ያለበት ምክንያቱ ምንድን ነው? ቲክቶክ ላይ 10,000 ፎሎወር ነው የሚያስፈልገን፣ ፌስቡክ ላይ 10,000 ፎሎወር ነው የሚያስፈልገን። ስለዚህ ለዛ ነው ሚኒመም 10,000 ሰው መሆን አለበት የተባለ። የዩቲዩብ እንኳን ችግር የለውም አዲስ ሰብስክራይበር ስለሆነ። ስለዚህ አሁንም የተለያዩ በየቀኑ የተለያዩ ላይቭ ፕሮግራም ስለሚኖረን በዛ ላይቭ ፕሮግራም ላይ እንዴት መስራት እንዳለብን የተለያዩ ስራዎችን እናያለን ማለት ነው። እንዲሁም ደግሞ አሁን ነገርኳችሁ አሁን ጆይን የምታደርጉት ቴሌግራም ላይ እያንዳንዳችን ስራ ስለምናይ እና እያንዳንዳችን እዛ ውስጥ ነው ማለት ነው። እንግዲህ ፎሎ ሰብስክራይብ የምንደራረግበት ግሩፕ ምንድን ነው እዚህ ቴሌግራም ላይ ነው ማለት ነው። ስለዚህ ይህን ቴሌግራም የግድ ጆይን ማድረግ ይጠበቅባቸዋል ማለት ነው። ይህን ይመስላል። ስለዚህ ይቀላቀላሉ የምትሉ ሰዎች የስ እያላችሁ ጆይን አድርጉ። ይህን ቤትም ሰብስክራይብ አድርጋችሁ ተቀላቀሉ። ይመቻችሁ።